ቤተሰቦች አሁን እንደ እናትና ልጅ ማወቅ ያሉብኝ ነገሮች ስለ እናቴ እንዲሁም ስለ ቤተሰቦች ማወቅ ያሉብኝ እያንዳንዷን ነገር ከራሷ አንደበት የምሰማ ይሆናል። አሁንም ቢሆን ካሜራ ፊት እናቴ አንቺን ይቅርታ መጠየቅ ፈልጋለሁ። በዛ ልክ ዲስሪስፔክት ላደርግሽ አይገባም ነበር የፈለገውን ያክል ነገር ብታረጊ። ነገር ግን እኔም እንድትረጅኝ ይፈልጋለሁ። በጣም ስሜቴ ሊያደርገኝ የሚችል ነገር ነው ይሄ ነገር ገባሽ? ተረተሽኛለን ብዬ አስባለሁ። ካሜራ ጀርባም እንደዛ እያልሽኝ ነበር። አሁን ላይ ማወቅ የምፈልገው ነገር ጠጋቤን ነው ወደዚህ ጋር ስለ እያንዳንዷ ነገር እንድትነግሪኝ ነው የምፈልገው። ማለትም ተይው እሺ፣ በእኔ ተስፋ ቆርጣችሁ ነበር ምናምን ነገር ፈጣሪ ተስፋችሁን አለምልሞላችሁ አሁን ላይ እንደምታይኝ በጣም አሪፍ ሁኔታ ላይ ነው የምገኘው። ደህና ነኝ። ከትናንት ዛሬ ደግሞ የበለጠ ደህና ነኝ። ከዛሬ ነገ በጣም ደህና ሆናለሁኝ። ስለዚህ ናቲ ስለ እያንዳንዷ ነገር ማለትም ኮሞ ውስጥ ሆኜ ልትነግሪኝ ስለፈለግሽው ነገር ስለ ሁሉም ነገር ከመጀመሪያው እስከ መጨረሻው ማወቅ ፈልጋለሁ። ሲቀጥል ደግሞ አባቴ ስላለበት ሁኔታ ማወቅ ፈልጋለሁ። ምክንያቱም አሁን ላይ እንድትዋሽኝ አልፈልግም። ስለ ሁሉም ነገር አውቃለሁ። አባቴ እንደታመመ አብ እንደዛ ደንግጣ እንደዛ እያለቀሰች እንደመጣች ስለ ሁሉም ነገር አውቃለሁ። ከአባቴ መታመም እንጀምርና ስለ ሁሉም ነገር ትነግሪኛለች። በመጀመሪያ አባቴ አልጋ ላይ እንዳለ እኔ እንደማላቅ ነበር የምታውቁት። ነገር ግን እኔ ስለ ሁሉም ነገር በደንብ አውቃለሁ። ስለዚህ ከሁሉም ነገር ከመጀመሪያው ጀምረሽ ንገሪኝ ልጄ። በመጀመሪያ አንተን ትልቅ ይቅርታና ትልቅ በቃ ይቅርታ የራሱ ከይቅርታ በላይ ምንም የለም። ስጀምር ጠይቀሃለሁ ይቅርታ። ትላንትና የነበርክበት ስሜት፣ ትላንትና የነበርክበት ህይወት፣ ትላንትና የነበርክበት አንተነትህ ላይ እንደዚህ አይነት ነገር ማድረጌ በቃ በሰፊው ትልቅ ይቅርታ ጠይቀሃለሁ ልጄ። እኔ እንደ እናትነትህ አንተ ሞራል ላይ ብዙ ነገር ልክ ነህ። እንዳየው ልጅ ነህ። ለእናትህ ምንም ነገር መጥፎ ነገር አትመኝም። ያው የኔ መጥፎ ስለማትመኝ እኔ ጮኸው እኔም ተረድቻለሁ። አልከፋኝም፣ አልተቀየምኩህም እና ያንን ሁሉ ነገር ረስተህ ይቅርታ እንድታደርግልኝ በመጀመሪያ ደረጃ ማለት ነው በቃ ጠይቃለሁ። እኔ አሁን አንቺ ምንም የተቀየምኩሽ ነገር የለም ማለት አሁንም እናቴ ነሽ። ከበፊቱም በጣም በባሰ ሁኔታ እወድሻለሁ። ምክንያቱም እናቴ ታውቂያለሽ፣ ለቤተሰቦች ያለኝን ፍቅር በደንብ ታውቂያለሽ። ከክፉ ነገር አንጻር እንዳትረጁ እያንዳንዷን ነገር ማወቅ የምፈልገው እንደ ቤቱ የመጀመሪያ ወንድ ልጅ ሁሉንም ነገር ማስተካከል የኔ ኃላፊነት ስለሆነ ብቻ። ስለዚህ ይቅርታ ማለቱን ታየው። እኔ ጭራሽ መቀየም አይደለም። ትንሽ አላስከፋሽኝ። በቃ ማወቅ የምፈልጋቸው ነገሮች ብቻ እንድትነግሪኝ ነው የምፈልገው። ምንም ችግር የለም እና ይቅርታዬን ከተቀበልክልኝ ለጠየቀኝ ጥያቄ ለምትጠይቀኝ ጥያቄ ለእያንዳንዷ መልስ ለመመለስ ዝግጁ ነኝ። በቃ ትልቁ ነገር እኔ ደስ ያለኝ ነገር ምንድነው እዚህ ጋር ያንተን ይቅርታ የኔን ይቅርታ አንተ መቀበልህ። እኔ ምንም ነገር እንዳትከፋው ምንም ነገር እንደዛ ስላረከኝ ልጄ እንደዚህ ያረገኝ ብዬ ቂም እንዳልያዝኩብህ ያንንም እንድታቀልኝ እፈልጋለሁ። እሺ ችግር የለም እናቴ፣ ይቅርታሽን ተቀብያለሁ። እኔም ይቅርታ ተቀብለሻል። ስለዚህ አሁን ማውራት ወዳሉብን ነገሮች እንግባ። ካሜራውን እርሺው፣ እዚህ ጋር ያሉትን ሰዎች እርሻቸው። እንደ ቤተሰብ እኔና አንቺ እናውራ። ካሜራ ያበራሁበት ዋናው ምክንያት ይህን ነገር ቀደም ብሎ የኛ ቤተሰቦች ስላወቁት። ስለዚህ ምንም የሚደበቅ ነገር የለም። ውድ ቤተሰቦች ማለት እንግዲህ የኛው ቤተሰብ አካል ናቸው። ስለዚህ ሁሉንም ነገር ማወቅ መቻል አለባቸው፣ ስለሚያስጨንቃቸው ጭምር። አንቺን እያሳጠውሽ ወይንም ደግሞ የአንቺን ጉድ ለአደባባይ እየወጡት አይደለም። የአንቺ ችግር የኔም ችግር ነው። እናቴ ነሽ፣ ገባሽ? ልጅነት ያንተ እኮ ልጄ ብቻ አይደለም፣ በቃ የቤቱ ምሰሶ ነህ። ልጄ ብቻ ሳይሆን እኩያዬም ነህ፣ ከኩያዬም ወንድሜም ነህ። እንደ ወንድምም እንደ ልጅም እንደ ኩያም በቃ እንደምንም ነገር እንደማይ ታውቃለህ፣ ትረዳለህ። ስለዚህ ምንም ነገር ጠይቀኝ። ስለዚህ በዚህ ነገር እንድትረበሽ ስላልፈለግኩ ነው በካሜራው ነገር። ምንም ችግር የለም። አንተን ብቻ ደስ ይበልህ። አንተ የሚያስደስትን ነገር በቃ ስለኔ ማወቅ ያለብህን ነገር ልጅ ስለእናቱ አንተ ከኔ በላይ ለእኔ ታውቃለህ። አንተ ከኔ በላይ ለእኔ ታስባለህ እና በቃ ከኔ በላይ ለእኔ ስለምታስብ ያን የምጠይቀኝ ጥያቄው ለመጠየቅ ዝግጁ ነኝ ለመመለስ። እሺ እናቴ፣ ስለዚህ አሁን ከመጀመሪያው እንጀምርና ስለ አባቴ ንገሪኝ። ምንድን የተፈጠረው ማለት አልጋ ላይ እስከ መተኛ ደረጃ ስላደረሰው ነገር ጭምር። አዎ እኔ አባትህ በአጋጣሚ ታውቃለህ ስኳርና ግፊት እንዳለበትና መድኃኒት ይወስዳል እና አጋጣሚ የሆነ ሰዓት ላይ እኔ ነበርኩ እየተቆጣጠርኩ የመድኃኒቱን የምሰጠው። ታይሙና ረስቼ ሳልሰጠው ወጣሁ። ገብቶሃል? ሳልሰጠው መድኃኒቱን ከቤት ወጣሁና ስመለስ አሞት አገኘሁት። ከወጣሁ በቃ መስጠቴን ሁላ በቃ ታሞ ሳይሆነው ጠዋት መድኃኒቱን አልሰጠሁትም እንደ ብዬ በውስጤ ሳስብ እውነትም አልሰጠሁትም ትዝ ሲለኝና ከዛ መድኃኒቱን አልሰጠሁትም አሞት አገኘሁት ማለት ነው። የግፊቱንም የስኳሩንም
ከዛ እንደገና እንደ አዲስ ሐኪም ቤት ወሰድኩትና እዛም ክትትሉ ጋር ወስጄ ስነግረው ያን መድኃኒት ስላቆምሽበት ነው መቆም የለበትም ነበረ። ላቋርጥሽና ናት። እሺ አንቺ እርሺው ማለት አንዳንድ ጊዜ መርሳት የሚያጋጥም ነገር ነው። ይሄ ነገር ደግሞ በጣም ሲሪየስ ነገር ነው በህይወት ላይ እና ደግሞ ታውቂ ያደረኩት ነገርም አይደለም አውቃለሁ። አንቺ ችግር የለውም እኮ ማለት እሺ አንቺ ካለብሽ ጭንቀት አንፃር ምናምን ነገር ይረሳ ያ ነገር እና አብሳላት እሺ እዚህ ነች እነ መድኃኒት ምንድነው ማለት ይህን ነገር ቴኬር ማድረግ አቅቷቸው እነሱ ደግሞ አጋጣሚ የዛን ቀን ቀድሞኝ ትምህርት ቤት ነበር የወጡት። እነሱ ከወጡ በኋላ ነው እኔ ለአባቴ መድኃኒት መስጠት እንትን ያልኩት። የዛን ቀን ደግሞ አላውቅም እንዴት እንደሆነ እነሱ ወጥተዋል። ሲጀምር እኔ ነበርኩ መስጠት የነበረብኝ። ልክ እነሱም ግዴታ አለባቸው፣ አሳይቻቸዋለሁ። መቼ ምን ሰዓት እንደሚሰጠው መቼ ምን ሰዓት የትኛው በሰዓት እንደሚሰጠው ሁሉ ነግሬያቸዋለሁ። በእርግጥ ያውቃሉ፣ ግን አጋጣሚ የዛን ቀን ከኔ ቀድመው ነው የወጡት ነበር እና የእነሱ ጥፋት አይደለም። እኔም ረስቼው እንጂ ጥፋት አጥፍቼ ወይም ሰው መቼም በራሱ በህይወቱ ላይ የሚቀድስ ሰው የለም። ትዳር ማለት ህይወት ማለት ነው። ገብቷል አይደለ? እና ሳላስበው ነው እንደዚህ ያደረኩት። እስካሁን ድረስ ይሰገንነኛል። እና በቃ ያንችን ቀን ያቺ ሰዓት መሬት ማዋጥ የነበረበት ሰዓት ተጓድላበት ነው። እና እዚህ ከምን መሰለ በጣም በቃ የራሴ አውቄ ያደረኩት ነገር ሁሌ በአይመሮን ሁሌ ጥያቄ የዛን ቀን ምን ሆኜ ነው ይህን ነገር መርሳት የሌለብኝን ነገር እውነት ምግቡ ቢረሳ ይሻላል አልኩኝ። በቃና እስካሁን ድረስ ውስጤ እየተረብሸ ነው ያለው። ማውራት ራሱ በጣም ከባድ ነው እና ላንተ ለልጅ የሚደብቅ ነገር የለም። እንዴት አላለቅስም? ውስጤን እየጠየቀኝ ነው ጥያቄ። ያንን ነገር እንዴት መረስቼው አላውቅም። እንደ ስራዬ ነው ማየው። እንዴት ረሳሁት ብዬ በቃ ውስጤን እየጠየቅኩት ነው። እና ሁሉም ነገር ፈጣሪ በፈቀደው መንገድ ነው የሚሆነው። ግን በቃ ምክንያቱን የሆንኩ ለዛ ነገር አልጋ ላይ እንዲውሉ የሆንኩ ነው ሁላ ይመስለኝ። ዶክተሩም ብሎኛል። ከዛ በኋላ ምንድን የተፈጠረው? በቃ ዶክተሩም ከዚህ በኋላ ያችን ቀን መድኃኒት መረሳት የለበትም ያለኝና በቃ እዛ ራሴ መቆጣጠር ሁላ ነው ያቃተኝ። አሁን አባት ማውራት አይችል፣ መናገር አይችል፣ መራመድ አይችል፣ ሽንት ቤት እንኳን መሄድ አይችል። በጣም ዞሮ ሸክሙ ለእኔ ነው የሆነው፣ ለማንም አይደለም። እሺ እናቴ አታልቅሽ። ማለት ጥፋት ነው ያጠፋችሁ ጥፋት ነው፣ ግን ቢሆንም ያንን ማድረግና ያ ነገር መሆን የለበት ነበር። ያቺ ሰዓት ለእኔ ትልቅና ትልቅ መስዋዕት ነው ያስከፈለችኝ። ስቲል አሁን ላይ ከዛስ ምንድን ነው የተፈጠረው? አባቴ አልጋ ላይ ተኛ፣ የአልጋ ቁራኛ ሆነ፣ ስትሮክ ነው አልሽኝ። እሺ የቤቱ የመጀመሪያ ልጅ እንደመሆኔ ብቸኛ ወንድ ልጅ እንደመሆኔ ይህንን ነገር ማወቅ መቻል አለብኝ አይደል? ማወቅ ነበረብህ። ግን እዚህ ጋር እንዳታውቅ የፈለግኩበት ምክንያቱም እንደሆነ ታውቃለህ? እኔ እናትህ እዛ ያለው ስቃዩን እኔ ብቻ ለምን በቃ በራሴ ጥፋት የሆነ ነገር ስለሆነ ዞሮ የተሰቃዩትም እኔ ነኝ። እሱ ባዶ ፊት ነው አልጋውን ይዞታል። እኔ ነኝ ጎንበስ ቀና ማድረግ ላይ የተሰቃየሁት። እዚህ ጋር አንተ ያለው ሰው ሀገር ላይ ነው። ሰው ሀገር ላይ ሆነ ይህን ነገር እንድሰማ አልፈለግኩም። ምክንያቱም ሰምተህ የምታመጣው ነገር የለም። ገብቶሃል? ምንም ብታደርጓች የተሻለ ሕክምና እኮ ልናገኝለት እንችላለን አይደል? እሺ አንቺ ቢያንስ ማለት እኔ ደህና እንደሆን ፈልገሽ ከክፋት ሳይሆን እኔ ደህና እንደሆን ፈልገሽ አልነገርሽኝም። እህቶችስ ምንድን ነበር የሚያደርጉት? እነ መድኃኒት ለምንድን ነው ይህን ነገር ሊነግሩኝ ያልፈለጉት? ንገሪኝ። በቃ እንዳይነግሩት አስጠንቅቄያቸዋለሁ በደንብ አድርጌ። ምክንያቱም ወንድማቸው ያለው ሰው ሀገር ላይ ነው። አንድና አንድ ብቸኛ ወንድማቸው ያለው እዛ ነው። ምክንያቱም ይሄ ልጅ አንድ ነገር ቢሆን እዚህ ጋር አባትሽ አንድ ነገር ቢሆን እኔ አጠገቧለሁ። እኔ ትሪት እያረኩት ነው ቤት ውስጥ በዶክተርም በምንም ከአቅሜ ላይ ሲሆን ሐኪም ቤት እየወሰድኩት መውሰድ ማልችልበት ሲሆን ነርስ ቤት እየጠራው ብዙ ነገር እያደረግኩልህ ነው። ይሄ ልጅ ግን ሰው ሀገር ላይ ሆኖ ይሄን አባትሽን ነገር እንደዚህ ነገር የሚሰማ አባታችሁን ነገር የሆነ ነገር ይሆናል። እዛ ጋር እሱ ማን አለው? እኔ ያለሁት እዚህ እኔ አጠገቡ አይደለሁም። ከእናቱ የቀረበው ማንም የለም ለልጄ እና ብዬ ነገርኳቸው። አትሊስት ትንሿን ራሱ አብሳላትን ከዛ ወደዚህ ስመጣ በጣም አስጠንቀቂያት፣ አስገዝቻት፣ አስምያት የላኳት ማለት ነው። ምንም አይነት ነገር ስላባታችሁ ወንድማችሁ ማወቅ የለበትም። በቃ
ያለበት ሁኔታ የራሱንና የራሱን ስራ እየሰራ ነው። እዚህ ጋር ቢሰማ አባታችሁ ምንም ነገር ሊያደርገውና ሊረዳው የሚችለው ነገር ስለሌለ አባቴ እንዴት ብዬ ልርዳው ብሎ በውስጡ ሌላ ነገር ማሰብ የለበትም ወንድማችሁና ምንም ነገር እንዳትነግሩት ብዬ ለእህቶቼ በጣም አስጠንቅቂያቸዋለሁ። እኔና እኔ ብቻ ልጎዳ፣ እኛ ሴቶች ነን፣ እናንተ ብሰሙ ከኔ ጋር ነው ያላችሁት። እሱ ግን ምንም ነገርና ምንም የለውም። ግን ትልቁ ነገር እግዚአብሔር ይመስገን ወንድሙ እንደ ወንድም የሚያየው አንድ ጓደኛው እዛ ስላለ በቃ ሳላመሰግነው አያልፍም። ሆኖም ሀታ አትሊስት ወንድምየው ጓደኛው እንኳን አያውቅም ስለዚህ ነገር እና ሁለቱም እንዲያውቁ አልፈልግም። ጓደኛው ካወቀ ለወንድማችሁ ስለሚነግረው እንዲያውቅ አልፈልግም። እና አብሳላትን እዛ ትቻት ነው የመጣው። አባት እንድታስታምም ትቻት መጣሁኝ ማለት ነው። አጋጣሚ እኔ እዚህ ሆኜ መጣች እና ምን ነው ስላት አባቴ ሌሊት ሊሞትብኝ በቃ ሰውነቱ ሁላ ቀዝቅዞ ተደናግጬ ግራ ግብት ብሎ ምናምን ነገር ስትለኝ እንዴት ስላት በቃ ከአቅሜ በላይ ሆነ ትቼው መጣሁ። ምን ነው እላታለሁ። እንደዚህ ሆነ። አጋጣሚ ልኪያታለሁ። እዚህ መታ ነበር ላኳት። እሷን ቀደም የላኳት ምክንያት ምንድን ነው? የዛ ሰዓት ለአንተ ፕሮሰስ ጨርሼ ወደዚህ የመጣሁበት ሰዓት እሷን እዛ የሽኝት ፕሮግራም አርጊ ብዬ በዛውም አባትሽን ትሬት አርጊ ብዬ ነበር የላኳት እና ከዛ እንደዚህ ር እያለች ምንድን ነው ምን ተፈጠረ? የተለየ ነገር እኔ ሳየው ታሞ ከነበረበት የተለየ ነገር ስላት አዎ አባቴ ሌሊት ቀዝቅዞ በቃ ውሃ ሆኖብኝ ምናምን ነገር ሁላ ብላ ሁላችንም ተደናገጥንና ያንን ነገር ሁላ አንተ እንድትሰማ አልፈለግንም። እውነቱን ለመናገር ማንም ሰው ስለዚህ ጉዳይ እየነገረኝ አይደለም። ማንም ሰው እሱን ሆስፒታል አስተኝታ ነው ወደዚህ ስትሮጥ የመጣችው እና ምንድን ነው ስላት በጣም ሌሊት ቀዘቀዘብኝ፣ እናቴ ታመመብኝ፣ ከአቅሜ በላይ ሆነ። አጋጣሚ አምፑላንስ ጠራሁኝና መሄድ ስለማልችል እኔ መያዝ ስለማልችል እሱን አድርሼ ነው ወደዚህ የመጣው ስትለኝ ራሱንም ደነገጥኩኝ። እኔ ራሱ መቆጣጠሩ ላን ያቃታኝ በቃ እኔ አላቅም በቃ ይሱይ ክፉ ነገር እንዳትወስ አንዴ በቃ ከዚህ በላይ አናውራ ስለ አባቴ ማለት ክፉ ነገር ማሰብ አልፈልግም። እዚህ ጋር ቁጭ ብዬ ራሴን መበደል አልፈልግም። ስለዚህ ይቅር፣ ከዚህ በላይ አናውራ ስለሱ። ማወቅ መፈልገው አሁን በመቀጠል ስለ አባቴ እኔ በራሴ መንገድ ብዙ ነገሮችን አጣራለሁ። አስፈላጊ ከሆነ ሐዋሳ መሄድ ካለብኝ እሄዳለሁ፣ ችግር የለውም። ስለዚህ ጉዳይ እንድትጨናነቅ አልፈልግም። አሁን በዋናነት ማወቅ ስለምፈልገው ነገር ንገሪኝ። አንድ ሰው በህይወትሽ ውስጥ እንዳለ ሰምቻለሁ እና ስለዛ ሰው ንገሪኝ። ምንድን ይፈጠረው ማለት እኔ እናቴ አንቺን በዚህ ልክ አላቅሽም ማለት አላውቅም። እንደዚህ አይነት ነገር ይፈጠራል ብዬ በህይወቴ አይመጣልኝም ራሱ ጭንቅላቴ ውስጥ። እኔም በዚህ ልክ እኔ እንደዚህ አይነት ህይወት መሰርታለሁ ብዬ በህይወቴ አስቤ አላውቅም ነበር። ያው አጋጣሚ ነው። ከመጀመሩ ጀምረሽ ንገሪኝ። አዎ የዚህ ታሪክ ደግሞ ምን መሰለ፣ አጋጣሚ ወደ አዲስ አበባ መላለስ ነበረ። የሆነ ሰዓት ላይ እመጣለሁ፣ የሆነ ሰዓት ላይ እመለሳለሁ። አንተ እዚሁ አዲስ አበባ ነው ያለኸው፣ እኛ ጋር አይደለህም፣ አታውቅም። አንተ ምንም ነገር የምታውቀው ነገር የለምና እመላለሳለሁ በጣም አዲስ አበባና አባትን እዛ ጋር አስታምማለሁ። የሆነ ሰዓት ላይ እዛ ትቼው ወደዚህ እመጣለሁ። ማረፍ ፈልጋለሁ ያልኩ ነው። በጣም ይደክመኛል። አባትን ማገላበጥ፣ ማንሳት፣ ማውረድ፣ ማጠብ፣ ማልበስ፣ ማብላት በጣም ከባድ ነው ለእኔ በጣም እና ማርፈበት ታይም ሳጣ በቃ አዲስ አበባ ነው የምመጣው። አጋጣሚ አዲስ አበባ ስመጣ ትራንስፖርት ላይ የሆነ ሰው ተዋወቅኩኝና ስልክ ተቀያየርኩኝና ተመልሼ ሐዋሳ ሄድኩኝ። ከዛ ስመጣ እንደዋውላለን፣ እንገናኛለን። መለሳለሁ አዲስ አበባ ስመጣለሁ፣ እንገናኛለን በስልክ ሻይ ቡና እንላለን ምናምን ነገር በቃ ከዛ መለሳለሁ። ማረፍ ያገኘው አይነት ነገር ነው ለእኔ የተሰማኝ እዛ ጋርና ያው ሰው ነህ ማንም ነገር ያደርገዋል ብዬ ነው የማስበው። እኔ ካንተ የምደብቀው ምንም ነገር ደብቄውም ተደብቆ የሚቀር አይነት ነገር ስላልሆነ መናገር ስላለብኝ ያው ያደረግኩት ነገር ጥሩ ባይሆንም ለአንተ መናገር አለብኝ። ጥሩ አይደለም አውቃለሁ። በማንም ላይ የሚደረግ ነገር አይደለም፣ ከኔ የሚጠበቅም አይደለም። እዚህ ጋር ቤተሰብ አለኝ፣ እዚህ ጋር ትዳር አለኝ፣ እዚህ ጋር ልጆች መስርቻለሁ። በቃ ማድረግ የለብኝም ነበር ግን አደረግኩኝ ያንን ነገር። በኋላ ላይ በቃ ሻይ ቡና እያለን ምናምን እያረፍን እያወራን ምናምን ነገር ሲመጣ ወደ ፍቅር ግንኙነት ገባን። እውነቴን ነው የምልህና አሁንም ሳወራው ከአንተ መደበቅ የለብኝም። ደጋግሜ ከልጄ ምንም አይነት ነገር የምጎርሰው ነገር ሁሉ ሌላ ቀርቶ የምበላው የምጠጣው ሁሉ ከአንተ እንደማልደብቅ ታውቃለህ። ልጄ ጥፋት ነው፣ ትልቅ ጥፋት ነው። በጣም ደጋግሜ የምልህ ልጄ ከአንተ
ምንም የሚደበቅ ነገር የለምና ለአንተ ምንም ነው ውስጤን ታውቃለህ። እኔ ልጅ ክፍት አድርጌ በሰጥህ የምታውቅ ሰው ነህና ጥፋት እንደሆነ ሆኖ መናገር ስላለብኝ ነው መነግርህና በቃ እንደዛ እያደረግን በጣም እየተገናኘን ሲመጣ ወደ ፍቅር ግንኙነት ገባንና በቃ አዲስ አበባ ስመጣ ማረፍ ያገኘው የሚል አይነት ነገር ለእኔ ተሰማኝ። እናቴ መንገር እንዳጋባኝ ታውቂያለሽ። ከአንድ ሰው ጋር ማለት ከአንድ ሰው ጋር የፍቅር ግንኙነት መጀመርሽ ምናምን ነገር እሺ ጀስት ኖርማል ሊሆን ነው ይችላል ብዬ ላስበው 5 ዓመት ትዳር እናቴ ማለት እንዴት ነው ግራ ገባኝ እኮ 5 ዓመት ማለት እኮ ቀልድ አይደለም ማለት ከነሐባቴ 5 ዓመት ቀርቶ 5 ቀንም ቀላል አይደለም። በህይወት ላይ ህይወት በትዳር ላይ ትዳር በልጅ ልጅ ዛሬ እኮ ያ ልጄን አምጥቼ ያሳድጌ ሌላ ትዳር መሰል ለኔ ትልቅ ነገር ነው። በጣም ከባድ ነው። ትልቅ ጥፋት ነው። በጣም ደጋግሜ ነው የምልህ በጣም ትልቅ መጠፋት የሌለበት ጥፋት ነው ያጠፋሁትና ያንን ነገር ይቀር እንድትለኝ በቃ ስለኔ ይቅር ማለት አይደለም እናቴ። ምንስ እንደዚህ አይነት ነገር ውስጥ እንደገባ አድርገሽ ነው የኔ ጥያቄ። አባቴ አለ እዛ ጋር ከሁለታችሁ መሀል ያለውን ግንኙነት እኔ በደንብ አውቃለሁ። በደንብ በጣም እኔ ከዚህ በፊትም ላንቺ ብዬሻለሁ። ወደፊት እንዲኖረኝ የምፈልገው ትዳር በእናንተ አይነት የእናንተን አይነት ትዳር እንዲኖረኝ ነው የምፈልገው። ይሄን ነገር ሁላ ነግሬሻለሁ። ምንድነው የተፈጠረው በመካከላችሁ? ይሄን ያክል በዛ ልክ የምትቀራረቡ በዛ ልክ የምትፋቀሩ ሰዎች ለኛ ሁላ አርአያ የምትሆኑ ሰዎች አሁን ላይ ምንድነው የተፈጠረው? ለዛ አዋሳ ላለው ሰው ሁሉ አገር ሰው ሁሉ ህዝብ አርአያንን በቃኛ በመንገድ ላይ ስንታይ ሁላ እዩዋቸው እስኪ በቃ ያላቀም በጣም ያ ነገር ሊፈጠር ያደረገኝ ምንድነው? ደከመኝ። ስመጣ ማርፍበት ነገር አጣው። አዲስ አበባ መጥቼ ልረፍ አይምሮዬን ማረጋጋበት ነገር እማማክረው ሰው አስፈለገኝና በዛ ሰዓት በቃ ጥፋትም ቢሆን ያጠፋሁት እውነት ማውራትም እያፈርኩ ነው ማውራውና ማውራት ስላለብኝ ነው ማውራት። ደከመኝ አልሽኝ አይደል? ለምን መሰለህ ደከመኝ የምል ምንድነው 5 ዓመት ቀላል አይደለም። አባትን ከፍ ዝቅ ማድረግ፣ ማስታመም፣ ማንሳት፣ ማብላት፣ ማጠጣት አላ አጋሽ እውነቴን ነው የምልህ እና እዚህ ጋር ምንድነው ማረፍ አለብኝ የሚል ነገር አለው አሰብኩኝና አዲስ አበባ መጣሁ። መምጣት አሰኔ እንደውም በድግ መጥቼ ለማረፍ ነው ያሰብኩት። አዲስ አበባ ዘመዶች አሉኝ ታውቃለህ። አንተ የሚደበቅ ነገር የለም። እስኪ ስለ ትዳር ማለት እንዴ ትዳር ላይ ናችሁ? ይሄን ነገር ሰምቼ አይቻለሁ። ከራስሽ አፍ ሲወጣ ነው የሰማሁት። ስለዛ ነገር ንገሪኝ። ያ ነገር ደግሞ ምን መሰለህ ማረፊያ ያገኙ ብዬ አሰብኩኝ። ያ ነገር ማረፊያዬ ሲሆን ወደ ትዳር ህይወት ተቀየረ። አባት እዚህ ጋር አድጋ ላይ ነው ነገርኩህ። አሁን ደጋግሜ ነገር የምነግርህ ነገር ቢኖር አዲስ አበባ ስመጣ ማረፊያ ሆነ ሳላስበው ነው ያ ትዳር የተፈጠረው። ሳላስበው በቃ ማረፊያ ነው የሆነ። ስመጣ የተወሰነ ቀን አባትን አስታምማለሁ። የተወሰነ ቀን በሳምንት 1-2 ቀን 2 ቀን ምናምን ነገር እመጣና እዚህ አርፋለሁ። መለሳለሁ ወደ ሐዋሳ አባትን አስታምማለሁ። ሳላስበው ነው ይሄ ነገር የተፈጠረው። ሳላስበው በቃ ይሆናል ብዬ አስቤ አላውቅም። ምክንያቱም የኛ ትዳር በጣም ደስ የሚልና አሪያ ለማንም ለኢትዮጵያ ሕዝብ አሪያ የሚሆን ይመስለኝ የነበረ ነገርና ለልጆቼ ራሱ መክራችሁ እንደኛ አይነት ትዳር ይስጣችሁ ያልክ ነበር። መርቃችሁ አይደል እንዴ ልጅ እና ነገር መስማት ለኔ በጣም ከባድ ነው እናቴ። በጣም መስማት ከባድ ቢሆን ለኔ ማውራት ደግሞ በጣም ከባድና ከባድ ግን መስማት ስላለብህና ማውራት ስላለብህ ነው ለአንተ ያወራው። እሺ እናቴ ችግር የለውም ማለት እኔ ልረዳሽ። እኔ አሁን በጣም እያሳሰበኛለሁ። ካንተ በላይ ደግሞ የኔን ህይወትና የኔን ማንነት የሚረዳኝ ማንም ምንም የለም። ታውቃለህ ሴቶች ልጆቼ ከምንም አይደሉም። አንተ እኔን ውስጤን የምታውቀውና የምትረዳኝ እነሱ አጠገብ የሆነው የሆነ ነገር እንኳን ሰው ደውዬ ለአንተ ነው እንጂ ብነግርህ ለእነሱ አጠገብ ይላሉ ልጆች ያልነግራቸውም። ምክንያቱም አንተ ነህ ለእኔ መፍትሄ የምትፈጥርልኝ፣ አንተ ነህ እኔን የምትረዳኝ፣ አንተ ነህ እኔን ማንነት የምታውቅ እና አሁንም የምነግርህ አንተ ትረዳኛለህ በሚል ምንም ነገር ብል ምንም ነገር ብሆን አንተ ነህ የምትረዳኝና ማንም ከኔ ከአንተ በላይ ለእኔ የሚሆንልኝ ነው። ይሄ ነገር አያልቅም ማለት ስለዚህ ሰው አይደለም እኔ ስለሱ አይደለም ስለ ረጅምነቱ ሳይሆን አላለቀም። በጣም ብዙ ማወቅ መፈልጋቸው ሲቀጥል ደግሞ ከዛ ሰው ካልሹ ሰው ጋር ጭምር መገናኘትም እፈልጋለሁ። ይህንን ነገር እያንዳንዱን ነገር ስቴፕ ባይ ስቴፕ የምናደርገው ይሆናል። መጀመሪያ ፎከስ ማድረግ የምፈልገው አባቴ ስላለበት ሁኔታ ነው። ምናልባት ዳኒ እና አብሳላትን ያገናኝ ይሆናል። እስካሁን ድረስ እና አብሳላትን አላገኟቸው
እነሱን ካገኟቸው በኋላ ብዙ ነገር ከእነሱ ጋር ማውራት እፈልጋለሁ። ጥፋት ያጠፋሁት ነች ጥፋት እንደው አይኔ ራሱ ገልጬ በአፌ ሙሉ ማውራቴ በራሱ እኔ በእውነቱ እየተጸጸትኩ ነው ያለሁት። በጣም የተጸጸትኩት ልጅ እኔ ማለት ማመን ነው እያቃተኝ ያለው። ይሄን ነገር ከኔ አጠብቅም ከእናት የሚጠበቅ ነገር አይደለም ያደረኩት። እውነትህን ነው ልጅ ማለት እንዴት ልመን እናቴ ያቺ ሙዳት ማገብራት እናቴ ምናምን ነገር ሌላ ህይወት አላት ሌላ ቤተሰብ አላት ብዬ ማመኑ በጣም ነው እየከበደኝ ያለው። በጣም ማለት እኔ ከሱ ጋር የተገናኘችበትን ያችን ቀኗ ነው እኔ ምራግማት ልጄ ይቅርታኝ ዛሬ አይደለም የተጸጸትኩት ትናንትና ያንን ልጄ ያንን ሰው የተገናኘሁባት ያችን ቀን ነው ምራግማት ችግር የለውም። አዎ ጥፋት ነው ግን እሺ በቃ ቁጭ በይ በእናትሽ። በዚህ ሁኔታ አሁን መቀጠል አንችልም። እኔም በጣም ስሜቴ ካሜራማን አንዴ በእናትሽ። አዎ ካሜራማን አንዴ ሰላም ውድ ቤተሰቦች እንደምን ቆያችሁኝ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ ቀደም ያው ከካሜራ ጀርባ ሆኜ ነበር እያንዳንዱን ነገር ስከታተል የነበረው። ትላንትና ናቲ እንዲሁም ደግሞ ወይዘሮ ቀለምወርቅ አንድ ላይ በነበሩበት ሰዓት ቪዲዮውን ለማቋረጥ ተገደን ነበረ። ያው ከካሜራ ጀርባ ሆኜ የነበሩትን ነገሮች ማኔጅ ሳደርግ ነበር የነበረው። ያው እንግዲህ ዛሬም ከኔ ጋር እንግዲህ ተነጋግረን ናቲ በተረጋጋ ሁኔታ ሁኔታዎችን ከእናቱ ጋር ተነጋግሮ በራሱ እንዲፈታ አስበን እንግዲህ ቀረጻ አስጀምረን ነበረ። ያው ትንሽ እንዳወሩ ዛሬም በጣም ስሜታዊ ሆኖ በሰማው ነገር ናቲ ከራሱ ከእናቱ አንደበት ፊት ለፊቱ ቁጭ ብላ በነገረችው ነገር በጣም ተሰምቶት ግራ ገብቶት እንግዲህ ቀረጻውን ለማቋረጥ ተገዶ ነበረ። ለዛ ነው አሁን እኔ እዚህ ጋር የተገኘሁት። ከዛም ባለፈ ደግሞ አንዳንድ መናገር ያለብኝ ነገሮች አሉ ብላ ወይዘሮ ቀለምወርቅ ላወራችሁ ፈልጋለሁ። ግዴታ ዛሬውኑ እንደዚሁ እንደተጀመረ ሁሉም ነገር መቋጨት አለበት ብለው ነው እንግዲህ የጠሩን። ግዴታ ካሜራ የሚያስጀምር ነው መስማት ያለብን ነገር እንዳለ እኛም ስለተሰማን ነው። እስቲ በመጀመሪያ ወንድሜ ናቲ እንደዚህ አይነት ነገር እንደሚፈጠር ቀድመን የምናውቀው ነገር ነበረ። ከዛ ግን አንተ ቦታው ላይ ራስህን ማረጋጋት መቻል አለብህ። ገና የብዙ ነገሮች ጅማሬ ላይ እንዳለን እየተሰማኝ ነው። ምክንያቱም ነገሮችን በተረጋጋ መንፈስ ሃንድል ማድረግ የማንችል ከሆነ ይገባኛል፣ አውቃለሁ ሁኔታዎች ከባድ የሚባሉ ናቸው ለአንተ። እኔም እንደዚህ አይነቱን ጊዜ በጣም ስሜታዊ ኢሞሽናል ሆኜ ከሰው ጋር ተጣልቼ ራሴን ሳሎን ነበር ያሳለፍኩት ረጅም ጊዜ። ግን ደግሞ በስተመጨረሻ እውነቱን ለማወቅ ስንል ግዴታ ራሳችንን መግዛት አለብንና በመጀመሪያ ናቲ ራስህን ገዝተህ ሁሉንም ነገር እንድታዳምጥ ነው የምፈልገው። ማለት አዲስ ነገር እንደሚነገረን ተስፋ አደርጋለሁ። ወይዘሮ ቀለምወርቅም ግዴታ መናገር አለብኝ ስላሉ ነው ይህን ቀረጻ ያስጀመር ነው አይደለም የናቲነት? ልክ ነህ። ግዴታ ነው። እስከመቼ ተደብቆ ይኖራል? ምንም ነገር ቢሆን በቃ በሰው ልጅ ላይ የሚያጋጥምና የሚደረግ ነገር ባይሆንም ለመነገርም ለሰው ለመናገርም በጣም ከባድ ነገር ቢሆን ተደብቆ የሚኖር አይነት ነገር አይደለም። ይገባኛል። እኔም እሱን ነው ማወቅ የምፈልገው አሁን ላይ። ናቲም ራስህ እንድታረጋጋ እየነገርኩ ያለሁት ለዚህ ነው። ምንም አይነት ነገር ተደብቆ ሊቀር አይችልም። ኢቭን ጊዜው እየሄደ በሄደ ቁጥር ሁላችንም ነገሩን የመቆጣጠር አቅማችንን እያጣን ትዕግስታችንን እያጣን በጊዜ ሰምተን ማድረግ የነበረብንን ነገር እንግዲህ ከማድረግ ነው እየተቆጠብን የምንሄደው። አሁን ላይ በዋናነት የሚያሳስበን የአባትህ ጉዳይ ነው። አሁን ላይ ናቲ አባትህን ባሉበት ሆኖ የተሻለ ሕክምና እንዲያገኙ እያደረግን ነው የምንገኘው። ሐዋሳ ሰው ልከናል፣ አባትህን እንዲንከባከቡ እያደረግን ያለ ነው። አሁን እናንተ ምንም እንድታስቡ አልፈልግም። ማለት ማሰባችሁ አይቀርም፣ ግን ደግሞ በጥሩ እጆች ላይ እንደሚገኙ እንድታውቁ ፈልጋለሁ። እንግዲህ ፈጣሪ ነው ከዚህ በኋላ ፈጣሪ በዶክተሮቹ እጅ ላይ እንግዲህ አድሮ መልካሙን ነገር እንዲያመጣልን መጸለይ ነው እኔ ብዬ የማስበው እና
እዚህ ያለን ሰዎች አሁን ላይ ማውራት ያለብን ነገር ካለ በዚሁ ነገሮች ውጥንቅጣቸው በወጣ ሰዓት እያንዳንዱን ነገር በግልጽ ማውራት መቻል አለብን። እኔ ወይዘሮ ቀለመወርቅ ከዚህ በኋላ የሚደብቁን ነገር አለ ብዬ ራሱ አላስብም። ለምን እንጃ ከዚህ በላይ የበለጠ ነገር ይኖራልን ብዬ አላስብም። እና ማወቅ አለባችሁ ብለው የነገሩንን ነገር እንዲነግሩን እንፈልጋለሁ። በመጀመሪያ ከዚህ በኋላ ምንም አይነት ነገር ተደብቆ መኖር የለበትም። ምክንያቱም እስከ መቼ ነገሮችን ደብቀህ ትኖራለህ? ገብቶሃል? ያው ለመናገርና ለማውራት በጣም ከባድ ቢሆንም ግዴታ መናገር ስላለብኝ እናገራለሁ ማለት ነው። እና አውቃለሁ ልጄንም እንደጎዳሁት በሞራሉ ላይ እንድትጫወትኩበት አውቃለሁ። እቃቃ አንድ ልጄን አንድ ብቸኛው ልጄ በጣም በቃ ትልቅ ጉዳት ነው የጎዳሁት። አንደኛ ከቤተሰብ ተነጥሎ ያለው ሰው ሀገር ላይ ነው። ሁለተኛ በእኛ ላይ ብዙ ተጽዕኖ አለበት። ሶስተኛ እኔ ብዙ ነገር ሚና ተጫወትኩበት በልጄ በጣም ብዙ ነገር ሳልነግረው የነበረው እስከዛሬ ድረስ አልነገርኩትም። ግን ከዚህ በኋላ ማወቅ ስላለበት መናገር አለብኝ ብዬ ነው ዛሬ ላይ ይቅርታ ስላቋረጥኩሽ። ነገር ግን ከዚህ በላይ የከፋ ነገር አውቃለሁ ብዬ አላስብም። ከዚህ በላይ ከባድ ነገር እሰማለሁ ብዬ አልጠብቅም። ስለዚህ ምንም ማለት እኔ አላቅም። ከዚህ በላይ እናቴ ሌላ ትዳር እንዳላት ከመስማት ሲቀጥል ደግሞ አባቴ ሞት አፋፍ ላይ እንዳለ ከመስማት በላይ ሊያስደነግጠኝም ሊያሳስበኝም የሚችል ጉዳይ አለ ብዬ አላስብም። ስለዚህ ምንም ሳትጨናነቂ ንገሪኝ። ይህንንም ለመስማት አቅሙን ካገኘሁ ሌላ ነገሮች በጣም ከዚህ ያነሱ ነገሮችን ለመስማት የሚያንስ ጉልበት ያለኝ አይመስለኝም። ስለዚህ ሳትሳቀቂ ንገሪኝ። ሌላ ምንም ማለት እኔ አልፈልግም። እኔ ልጄ ከዚህ በላይ መጉዳት አልፈልግም። እውነቴን ነው የምልህ። እኔ እንደውም ለእናንተ የእናትነት ኃላፊነትን አልተወጣውም ለልጆቼ። እውነቴን ነው የምልህ። እኔ እናት እንደውም አይገባኝም ለእናንተ። ቆይ እኛ ቤት ከአንቺ የጎደለብን ነገር አለ ካለሽ ነገር አይደለም ከሌለሽ ነገር ለልጆቿ ስንት ነገር መስዋዕት ስትከፍል እኔ ለልጆቼ ምንም አይነት መስዋዕት አልከፈልኩም። ራሴንና ራሴን ብቻ ነው የማዳምጠው። የእናትነት ምንም ያላደረግሽ ነገር የለም ለኛ። ይኸውልሽ ምንም አላደረግኩም። እናት ማድረግ ያለባትን ነገር ሁሉ ምንም። አዎ ዋሽተሽናል፣ በቃ ዋሽተሽናል። ሌላ ቤተሰብ አለሽ። የራሱ ጉዳይ ራስሽ እንድትወቅሽ አልፈልግም። በቃ አንቺ ደህና ሁኚልኝ፣ እንዴትም ሁኚ ደህና ሁኚ። ይሄን ብቻ ነው የምፈልገው። በቃ እኔ ነው የምልህ ለቤተሰብ ከእናት በላይ ለልጆቿ መስዋዕት መክፈል ያለባት ከእናት በላይ ምንም ነገር የለም። እኔ ግን አላቅም እንጀራ እናት ትሉኝ ምንም በቃ እንጀራ እናት እንኳን አንተ አይደል ለእንጀራ ልጆቿ መስዋዕት ትከፍላለች። እኔ ግን ለግዛ ለልጆቼ ምንም አይነት መስዋዕት አልከፈልኩም። የእናትነት ታሪክ አልሰራሁም። በቃ እኔ በጣም ትልቅ ስህተት የሰራሁት እንደውም በህይወት ዋስ የሚባል ሰው በህይወት የገባበት ቀን እኔ የማውቅ ሰው በቃ ምንድነው እናቴ ንገሪኝ እስኪ። የማላውቀው ነገር አለ ወይዘሮ ቀለመወርቅ? አሁን እኮ በተፈጠረ ነገር ላይ ራስን መውቀስ እኮ ያን ያክልም እኮ እኔ ከዚህ በላይ የሚገባኝ እናት ነኝ። በቃ እባክዎትን ስሜታዊነቶትን ትንሽ ቀንሱና ማውራት ያለብንን ነገር እናውራና ሁላችንም ወደ የስራችን እንሂድ አይሻልም? ወይዘሮ ቀለመወርቅ የማላውቀው ነገር አለ። እባክዎትን ተረጋጉ። በመጀመሪያ ተረጋጉ። ነገሩን በስነ ስርዓት ይንገሩን። እኛም እኮ መስማት አለብን። ምንም የሚያረጋጋኝ ነገር የለም። በቃ እኔ ልጆችን ጎድቻቸዋለሁ። በቃ ልጆች ማድረግ ያለብኝን ነገር አላደረኩም። ገብቶኛል እኮ ልጆች እናት አልሆንኳቸው። ገብቶኛል። ልጆች ደግሞ እንደዚህ ላይ ያስቡ ይችላሉ እኮ። አዎ ማንም ሰው ጥፋት ያጠፋል። እኔ ነኝ የማውቀው እኮ ያጠፋሁት ጥፋት እኔ ነኝ የማውቀው። ልጆች እኮ እኔ እናት እንደሆንኳቸው ብቻ እንጂ እኔ እናት መስዋዕት ልጆች መክፈል ያለባትን መስዋዕት ያልከፈሉ ሰዎች አንዷ ብትሆን እኔ ነኝ። እባክዎትን ተረጋጉ። ወይዘሮ ቀለመወርቅ ያለውን ነገር እስኪ መጀመሪያ ተረጋግተው በተረጋጋ መንፈሳዊ እኔ እየተጸጸተኝ ያለው ነገር ይሄ ሰውዬ በህይወት የገባበት ቀን ያችን ቀን ሞቅሳት እኔ አዲስ አበባ ምን ላደርግ እንደመጣሁ ራሱን ያላቅም። ወይዘሮ ቀለመወርቅ እባክዎትን መጀመሪያ ተረጋጉና ነገሩን በስነ ስርዓት ያወሩ። ምንድነው የተፈጠረው? ላወራችሁ ፈልጋለሁ ያሉት ነገር ምንድነው? ንገሩን እስቲ። ማውራት ምን እስካሁን ካወራኋቸው ሁሉ በላይ ለእኔ ከብዶኛል። ከእንዴት ብዬ ነው ካፌ ማውጣው? ታውቃለህ እኔ ማውራት ከምችለው ምንድነው ማለት ከዚህ በፊትም በጣም ብዙ ነገር እኮ አውርተናል። ከሱ በላይ በቃ ምንም ነገር። እባክዎትን ተረጋጉና ነገሩን ንገሩን። ወይ አስፈላጊ ከሆነ ናቲንም ማስወጣት እንችላለን። ናቲ ይውጣና ወይ ለእኔ ያወሩኛል። ማወቅ አለበት ሁሉ ነገር። እስከመቼ ልጁ ተደብቆ ይኖራል? እንደዛ ከሆነ ተረጋጉና እናውራ። ወይ ደግሞ አንዴ ቀረጻ አቋርጠን ውሃ ምናምን እንስጦት። እባክዎትን ተረጋጉ ወይዘሮ ቀለመወርቅ። ከዛ እየተጸጸትኩ ነው። አንደኛ ሁለተኛ በቃ በልጆቼ ሞራል ላይ የተጫወተብኝ፣ በራሴ ሞራል ላይ የተጫወተብኝ ማላውቀው ነገር አለ። እንግዲህ በጣም ብዙ ማታውቀው ከባድ ነገር እውነትንም በእኔ ህይወት ላይ ራሱ ብዙ ሚና የተጫወተብኝ። እኔ አዲስ አበባ በምን ቀን ረግጫት እንደመጣሁ የዛን ቀን በምን አላውቅም። ብቻ
እድሜን የፈጀሁት በጸጸት ነው። በቃ ምንም እድሜ በአንተ እድሜ ማለት ይቻላል። እኔ ልጅ እድሜን የፈጀሁት በዚህ አይነት ጉዳይ ነው። እባክዎትን ተረጋጉና ያለውን ነገር ለምን አይነግሩንም? ቆይ በጣም በቃ ከአቅሜ በላይ መሆኑ እስካሁን መናገር እስከሚያቅተኝ አፌ መንተባተቡ ላይ ያመጣው በአንተ ላይ ሽጉጥ ሰንዝሮ ካየሁበት ቀንና ሰዓት ጀምሮ ነው። አንተ ባለ ከናቲ ከልጄ ማለየ ልጄ ነህ። እንዴት እሱ ባለጌ ይሄ በቃ እንዴት ባንተ ላይ እሱ ሽጉጥ ይመዛል? እሱ ችግር የለውም። እሱ ነገር ገና እያጣራ ያለው ነገር ነው። እኔ ያንተን አቅርቦት ከኔ ጋር ያለህን ያውቃል። እሱ ካንተ ላይ ሽጉጥ የመዘዘ እኔ ለኔ ሊሆነኛል ከዚህ በኋላ ብዬ ማስብ እኔ በቃ ይኸውልዎት ወይዘሮ ቀለመወርቅ አሁን በሱ ጉዳይ ከሆነ እኔ ማለት ይሄን በስ እኔ ላይ ሽጉጥ በቃ ያውቃል። እኔ ያንተ ምን ያክል ግንኙነት ነው ከልጄ ከናት የማለየ ልጄ ነህ አይደል እንዴ? አንተ ላይ እንዴት ሽጉጥ እሱ ይመዛል? እሱ ማን ነው ሲጀመር? ወንድ ሽጉጥ መዘዘ ነው እንዴ? እባክዎትን ተረጋጉ። ማለት ሊነግሩን የፈለጉት ይሄ ነው ወይስ ምንድነው? ማለት እኔ ላይ ሽጉጥ መምዘዙን እኮ እኛ ራሳችን እያጣራ ነው ያለው ነገር ነው። ሲጀመር ይሄ ሁሉ ለምን አስፈለገ? ይሄ ሰውዬ ማን ነው የሚለውን ነገር እያጣራ ነው። በግልጽ እርሶም ሊነግሩን አልፈለጉም ስለዚህ ሰውዬ ማንነት። ከዚህ በፊት እሱም አቶ ዋሲንም ቢሆን እኔ ለብቻው ጠርቼ ሳናገረውም ያለኝ ነገር ምንድነው እኔ ከዚህ በፊት አንድ ፍቅረኛ ነበረኝ በቃ በፍቅሯ ተጎዳሁኝ ምናምን እንደዚህ አይነት ነገር ጭራሽ ሊዋጣኝ የማይቻል ነበር። ተጎዳ ይላል እሱ ለማስመሰል ነው እንደዛ የሚለው። ለካ እኔ ሊጠቀምብኝ ነው። እኔ መቼ አወቅኩኝ? ልጄ እኔ አላወቅኩም። ብዙ ተጠቀመብኝ። ቆይ ቃል ያልገባኝ ነገር አለ። ምንድነው ወይዘሮ ቀለመወርቅ ማለት ንገሩን እስቲ። ይሁን የተፈጠረውን ነገር በስነ ስርዓት ለምን በግልጽ አይነግሩንም? ለመናገር እኮ ፍሬ ነው እውነትን እንበለ እና በልጄ በናቴ ላይ ይሄን ነገር እኔ ይዤ የተቀመጥኩት ናቲ በናቲ እድሜ ማለት ትችላለህ። በቃ ናቲ እንግዲህ አሁን ስታዩ የሚያክል ጎረምሳ ይሄን ያክል ጊዜ ይሄንን አምቆ መያዝ አይደለም። እኔ ልጅ ምንድነው የተፈጠረው ነገር እያሉ ያሉት ምንድነው? ከዋሲ ጋር ያለው ነገር በጣም ረጅም በአንተ እድሜ ነው። በቃ ምንም አልችልም። አሁን ካለው ትዳሬ በፊት ማቆሶ ነው ዋሲ ማለት ቆይ ምን ወቅት ላይ ያለ ሰው ነው እሱ ማለት አልገባኝም። ቆይ ወይዘሮ ቀለመወርቅ ምን እያሉ ነው ያሉት? እውነትን እኔም ግራ እየገባኝ ነው። እንዴት አንተ ይገባል? እኔ ግራ እየገባኝና ማውራት ያቃተኝ ሰዓት ላይ ነው። ከትዳሬ በፊት ማቆሰው ነው እሱ ማለት ከዚህ ልጅ እድሜ በፊት በቃ እና ምን መሰለህ ትዳር ሊይዝ ሳስብ እሱ ሲቀየርብኝ ነው። በቃ ትዳር ለምን አልይዝም? እሱ ለትዳር አይሆንም አልኩኝና ቆይ አንድ ያልገባኝ ነገር አለ። ቆይ አቶ ዋሲን አውቀዋለሁ ብለው የነገሩን ቆይ ከ5 ዓመት በፊት አይደለም እንዴ? ለምን ልጅ ከትዳሬ በፊት ነው። በኋላ ላይ ነገሮች እየተቀያየሩ ሲመጡ ወደ ራሴ ለምናምን ልመለስም ብዬ ትዳር ያስኩኝ አዋሳ ላይ በቃ እንዴ ትዳር ሲይዝ በቃ ትዳሬን አልፈለገው። በቃ ሁሌ ከሱ ጋር ተጨቆኝና ከሱ ጋር ብቻ እንደሆነና እሱ በእኔ መጠቀም እንዲጠቀም የሚፈልገውና ቆይ አልገባኝም። ምንድነው እያሉ ነው ያሉት? ቆይ ከአቶ ዋሴ ጋር የሚተዋወቁት እነ ናቲን ሳይወልዱ በፊት ነው? ይሄ ያሉትን ትዳር ሳይመሰረቱ በፊት ነው እያሉ ነው ያሉት? ከዛ በፊት ነው ማቀው። በገና በጉርምስና ወቅቴ ነው ማቀውና ትዳር ከያዝኩኝ በኋላ በቃ ትዳሬን አይፈልገውም። በጣም ትዳሬ ለመበጥበጥ ትዳሬ ለማፍረስ በጣም ይጠራል ማለት ነው። በጣም በቃ እኔም ከአቅሜ በላይ ሆነ። እኔም አልፈልገውም። ሲደውል አላነሳም፣ እዘጋበታለሁ። ብላክ ሊስት አስገባሁት፣ በሌላ ስልክ ይቀይራል። ብላክ ሊስት አስገባዋለሁ፣ በሌላ ስልክ ይደውላል። በቃ ትዳሬ በጣም አንዳንዴ ባለቤት የሚያነሳዋል። ምንድን ነው ይሄ ይለኛል። ከአቅሜ በላይ ነው የሆነብኝ። ቆይ አስፈለገ ማለት በዚህ ልክ 5 ዓመት ምናምን ምንድነው? አዲስ ማራቱ ሰው እየወሩ እየመሰለኝ ነው እናቴ። ምንድነው? ልክ እኔ ራሱ ማላውቀውን ታሪክ ማውራ ነው መስለኝ። ግራ እየገባኝ ነው። አፌ እየተንተባተበ ማውራት ሳልፈልግ ነው ማውራው፣ ግን ማውራት ስላለብኝ በቃ ሻውሪ ግን አሁንም አዲስ ነገር ልነግርኝ እንደሆነ እየነገርሽ ነው። ስለዚህ ቶሎ አንደኛዬን እንደዚህ ለአዲስ ነገር ራሴን ክፍት እንዳደረኩት ንገሪ። በቃ አንድ ሁሉንም ነገር ንገሪኝና ቁርጥ የለውቅ በቃ እናቴን እስቲ በደንብ ልወቃት። እኔ እስከዛሬ አላቅሽም ነው እንዴ እናቴ? ምን እውነት ነው የኔ ልጅ፣ እውነት ነው ብዙ ነገር አታውቅኝም። እና በቃ በጣም በትዳሬ ላይ በጣም ብዙ ነገር ተፈታተነኝ። እኔ ተቋቋምኩት እንደምንም ብዬ። ከዛ በኋላ በቃ ምንም አይነት ነገር ከሱ ጋር ያለኝን ነገር ማቋረጥ አለብኝ ብዬ ከሱ ጋር አቋርጬ ወደ ትዳሬ ተመለስኩኝ። በቃ ስልክ ማንሳትም ስልክ ማውራትም በቃ በጣም ከብዙ ነገር ራሴን አገለልኩና ወደ ራሴ ልመለስ ብዬ ተረጋግቼ መኖር ባለበት ሰዓት በቃ ተመልሶ በሌላ ስልክ ይመጣብኛል። አንዳንዴ
በቃ ባለቤት የሚያነሳውና በጣም ብዙ ነገር በቃ ቤተሰቤ ልጆች ተበጠበጡ፣ ሴቶቹ አጠገብ ያሉት በቃ ብዙ ነገር በቃ ተቀየረ፣ ህይወቴ ተቀየረ፣ ተበላሸ። ከባለቤቴ ጋር ስምምነት ጠፋ፣ በዚህ በስልክ ጉዳይ፣ በዚህ በዋስ የሚባል ሰውዬ ጉዳይ። ግን አሁን ማውራት ያለብኝ ነገር ከባድ ነገር። እሺ ንገሪኝ እናቴ፣ ለምን እንደምታጓጉኝ ማለት ነገር ምንድን ነው? ሌላው ነገር ማላውቀው ነገር በቃ እንዳይከፋ ምንም ነገር መጥፎ ነገር ለእናት እንዳታወጣ፣ መጥፎ ቃላት እንዳታወጣ። ያወጣቸው መጥፎ ቃላቶች ሁሌ ባይምሮ የተቀርጸው ልጄን እንድጠላ እንዳደረገኝ የምነግርህን ነገር በቃ ሆኗል። አንዴ ከሆነ በኋላ ምንም ነገር መመለስ ስለማይችል የምነግርህን ነገር መቀበል መቻል አለብህ። በቃ ከዚህ በላይ ልጆቼ መበጥበጥ አልፈልግም። በቃ ሴቶች ልጆቼ ያያሉ እዛ ትዳር መሀል ላይ ያለውን ነገር፣ በፊት ያለውን ፍቅርና አሁን ላይ ያለውን መበጥበጥ ያውቃሉ። አንድ ብቸኛና ሁሌም ብቸኛ ምለው ልጄ በምክንያት ነው ብቸኛ ምለው ምክንያት አለውና ልጄ ይሄ ዋስ የሚባል ሰውዬ ትዳሪን በጥብጦ ልጆቼ ሴቶቹ በቃ ካቅማቸው በላይ እናቴ ትዳራችን ቤታችን ተበጥበጣ ይሉኛል። ስለዚህ ሁሌም ብቸኛ ምለው ናቴ ልጄ ሁለትም ብቸኛ ይሄ ዋስ የሚባል ሰውዬ ለእኔ ለብቸኛውና ብቸኛው ልጄ ምን ብዬ እንደምናገር ለእኔ ሁሌ ብቸኛ ነው የምለው ልጅ ወጥቻ አይደለም ብቸኛ ምለው። እናቴ እስካሁን ተጎድቷል። ከዚህ በኋላ መጎዳት የለበትም። የምነግረውን ነገር ደግሞ በቃ መቀበል አለበት። የሆነውን ነገር ወደኋላ ተመልሶ ማውራትና ወደኋላ ተመልሶ እራሱ መጉዳት የለበትም። የኔ ብቸኛው ልጅ የምለው ሁሌ በምክንያት ነውና ይሄ ዋስ የሚባል ሰውዬ ለእኔ ለውዱ ናቲ ልጄ ወላጅ አባቱ ነው። ምንድን ያልሽው ናት? ወይዘሮ ቀለምወርቅ ወይዘሮ ቀለምወርቅ ምንድን ነው የሚያወሩት? ምንድን ያልሽው ማለት ነው? ለዛ ነው ሁሌ ብቸኛ የሚለው ልጅ። ቆይ ወይዘሮ ቀለምወርቅ ምንድን ነው ያወሩት? የናቲ ወላጅ አባት አቶ ዋሴ ነው እያሉ ያሉት? አንዴ እናቴ ደህና ነሽ? በመጀመሪያ ደረጃ አንቺ ደህና ነሽ? እርግጠኛ ነሽ? የምትወሩን ነገር ታውቂያለሽ? የኔ ወላጅ አባት ሐዋሳ ታሞ ሆስፒታል ተኝቷል። ስለምንድነው እያወራሽ ያለሽ? እያወራ ያሉት ወይዘሮ ቀለምወርቅ ደህና አይደሉም እንዴ? ምንድነው እየተፈጠረ ያለው? ደህና ነኝ እኔ። ሁሌ ታውቃለህ ልጄ ብቸኛ ነው እልሃለሁ። ሁሌ ብቸኛ የምልበት ነገር ምክንያት አለ። አልገባኝም እኔ ማለት አቶ ዋሴ እንዴ ልጄ እንዴት? ቆይ ማለት አልገባኝም። ምንድነው እየተፈጠረ ያለው ነገር? ምንድነው እያልሽ ያለሽ እናቴ? ምንድነው እያልሽ? ወይዘሮ ቀለምወርቅ ምንድነው ማለት? እኔ በጣም ግራ ገባኝ። እንዴ ምንድነው የምትወሪው እናቴ? ልጄን እስካሁን ወድቼዋለሁ በጣም። ከኔ ጋር አውሪ፣ ይኸውልሽ አንዴ ከኔ ጋር አውሪ። ተይው ዳኒ አንዴ ዝም በል። ምንድነው እያወራሽ ያለሽ? አዎ ልጄ ሁሌ ብቸኛ አባት ብቸኛ ምልክ ለዛ ነው። በፍቅር ህይወት ላይ ያለን ነው አንተ ተፈጠርከው አንተ ተስከኝ ልጅ። ከዚህ በላይ መጎዳት የለበትም እና ልጄ የምነግርህን ነገር በቃ ምንም ነገር ልትቀይረውና ልትለውጠው የምትችለው ነገር ስለሆነ ወይዘሮ ቀለምወርቅ እንዴት ነው ይሄ ነገር የተፈጠረው? ማለት እኔ አልገባኝም። የናቲ አባት እኮ እንዴ በቃ ከዚህ በላይ እዚህ ጋር መቀመጥ አልፈልግም። ናቲ ምን ሆነ ነው? ናቲ ወዴት ነው የምትሄደው? ናቲ ወዴት ነው የምትሄደው? ናቲ ወዴት ነው የምትሄደው? ኧረ ያዙት! እሺ ናቲን ያዙት! ናቲን ያዙት! እባካችሁን ያዙት! ወይዘሮ ቀለምወርቅ ምንድነው እያሉ ነው የነበረው? በቃ ከዚህ በላይ ማውራት የምችለው ነገር የለም። ልጅ አንድ ነገር እንዳይሆንብኝ እባክህ። ምንድነው እያሉ ያሉት? አልገባኝም። ከዚህ በኋላ ምንም የሚሰረዝ ነገር የለም። ቆይ እያሉ ያሉት ነገር ግን አውቀዋል። የናቲ ወላጅ አባት እኮ ትክክለኛ አባቱ እሱ እስካሁን ዘላለም አለሙን አባቴ ብሎ የሚጠራው ሰው አይደለም ነው እያሉ ያሉት። አውቃለሁ። ለዚህ ነው ሁሌ ብቸኛና ብቸኛ ልጅ የምለው። እባክህ አሁን ምንም ነገር እንዳይሆን። አንዴ ካሜራማን ካሜራውን አጥፋልኝ። ሰላም ውድ ቤተሰቦች፣ እንግዲህ በድጋሚ ተመልሻለሁ። ውድ ቤተሰቦች አሁን የተመለስኩበት ምክንያት እንግዲህ ድንገት የተፈጠረ አንድ አዲስ ነገር ስላለ ነው። ውድ ቤተሰቦች እንግዲህ ሰሞኑን ያለንበትን ሁኔታ ታስታውሳላችሁ። ከዛም ጋር በተያያዘ እንግዲህ የተለያዩ ውጥረቶች ውስጥ ነው የምንገኘው። አሁን ላይ ደግሞ አዲስ የሰማነው ያልጠበቅነው ነገር አለ። ግን ደግሞ ውድ ቤተሰቦች
አንድ ብቻ አይደለም በግራ በቀኝ በፊት በኋላ የተለያዩ አይነት ነገሮች እየተፈጠሩ ነው ያሉት። ነገሮችን በጣም የምንታዘብበት ሁኔታ ላይ ደርሰናል። እኔ ምን ማለት እንዳለብኝ ራሱ በጣም ግራ ነው የገባኝ። ምክንያቱም ሁኔታዎቻችን ቀላል የሚባሉ አይደሉም። ውድ ቤተሰቦች እኔ እንጃ የማወራውን ነገር ራሱ አሁን ላይ እያወቅኩት አይደለም። አንድ አዲስ የሰማነው መረጃ አለ። ምንድነው ውድ ቤተሰቦች እንግዲህ አንድ ሰው በእኛ አባሎች ቁጥጥር ስር ውስጥ እንደወደቀ ነው የሰማሁት። ይሄ ሰው ማን ነው ምንድን ነው የሚባለው ነገር ጭራሽ እኔ ምንም የማውቀው ታሪክ የለም። ግን ደግሞ ሁኔታዎችን የኔ አባሎች እንደነገሩኝ ከሆነ ዳኒ አንተ ላይ ጥቃት ለማድረስ እየተዘጋጀ የነበረ ሰው ነው። መውጫ መግቢያህን ሲያጠና የነበረ ሰው ነው እያሉኝ ያሉት። ይሄ ሰው ማን ነው? ይሄ ሰው ከኔ ምንድነው የፈለገው? ለምንድነው እኔን ሊያጠቃኝ የፈለገው? ወይ ደግሞ ከማታ ልኮ እኔ ምንም የማውቀው ነገር የለም። ወደ ቤተሰቦች የኛ አባሎች ስለዚህ ሰውዬ ዝግጅት እንግዲህ ለረዘም ላለ ጊዜ ስናጠናው ነበር። በጣም አካባቢያችን ላይ ሲያንዣብብ ነበረ ብለው እንግዲህ ነግረውኛል። እኔ ይህን ሰውዬ እስካገኘው በጣም ቸኩያለሁ። ለምን ማን እንደሆነ ማየት ፈልጋለሁ። ለምን ይህን ነገር ሊያደርግ እንደፈለገ ምን ከኔ ጋር እንደሚያያይዘው አላቅም። እስካሁን ምንም ያወቅኩት ነገር የለም። ወደዚህ ይዘውት እየመጡ ነው የሚገኙት። ውድ ቤተሰቦች ይህ ሰውዬ ከመጣ በኋላ እንግዲህ ከሱ ጋር አጠር ያለች ግልጽ የሆነ ግንኙነት ግልጽ የሆነ ንግግር እንደምናደርግ ለእናንተ ላሳወቃችሁ ፈልጋለሁ። ውድ ቤተሰቦች አሁንም ቢሆን እኛ ጠላቶቻችንን በማሳፈር ነው ስራዎቻችንን ከዚህ በኋላ የምንቀጥለው። ማንም ሰው እኛን እየሰራ ነው ካለ ነው ስራ ሊያቋርጠን ወይ ደግሞ ሊገታን አይችልም። ምንም አይነት ነገር ቢፈጠር ወደ ኋላ አንልም። ነፍሳችንን መስጠት ካለብን እንሰጣለን። ውድ ቤተሰቦች አሁን ይህ ሰውዬ ወደዚህ ከኛ ባሎች ጋር እየመጣ ነው። እሱ ከመጣ በኋላ ካሜራችንን አብርተን እንግዲህ ከሱ ጋር አጠር ያለች ግልጽ የሆነ ቆይታ የምናደርግ ይሆናል። እስከዛው አብራችሁን ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው በመግቢያ ላይ በነገርኳችሁ መሰረት አሁን የምገኘው የኛ ባልደረቦች በቁጥጥር ስር ካዋሉት አንድ ግለሰብ ጋር ነው። ይሄ ሰውዬ ወደ ቤተሰቦች በመግቢያ ላይ እንደነገርኳችሁ የኔን መግቢያ መውጫ ሲያጣራ የነበረ ሰው፣ እኔ ላይ ጉዳት ለማድረስ እኔን የሆነ ነገር ለማድረግ ሲከታተለኝ የነበረ ሰው ነው። ከኔ ምን ፈልጎ እንደሆነ አላውቅም። እኔ ከዚህ በፊት ሲጀመር አይቼው አላውቅም። ግን ማን እንደሆነ ምን ከኔ እንደፈለገ አሁን እዚሁ ፊት ለፊት ይናገራታል። እሺ ማን እንደሆንክ በመጀመሪያ ትነግረኛለህ። ከዛ በኋላ ደግሞ ከኔ ምን እንደምፈልግ ትነግረኛለህ። ማን እንደሆንክ ሳታውቁ ነው ያዛችሁኝ? ይኸውልህ የኔ ወንድም እዚህ ቦታ ላይ ለዳረቅ አይደለም የመጣው። ሰማኛለህ? አይቼው አላውቅም አልከኝ። እኔ ሴት አይቼ አውቃለሁ። እኔስ ምን ታደርግልኛለህ? የኛ ባልደረቦች አንድን ሰው ሲይዙ ማለት ነው ያለ ምክንያት አይደለም የሚይዙት። ያለ ምክንያት የያዛችሁኝ እኮ። ያለ ምክንያት ያዛችሁ? አዎ። እርግጠኛ ነህ? አዎ። ለምንድን ነው መውጫ መግቢያን ስታጠና ስትከታተልኝ የከረምከው? እኔ አንተ መውጫ መግቢያ ዛሬ አይደለም እነዚህ ሰዎች አይተው በቁጥጥር ስር አንተ መውጫ መግቢያ። እኔም እኮ እሱን ነው ልጠይቅህ የፈለኩት። አጋጣሚ ይሆናል እንዴ? እኔ ወደዛ ከመጣሁት አጋጣሚ። አዎ አጋጣሚ ምን እንዴ? ለዛ ነው ከአንድም ሁለት ሶስት ጊዜ እነዚህ ሰዎች አንተን ኢቭን በፎቶና በቪዲዮ የተደገፈ ማስረጃ ወላላቸው። እኔ የምገኝበት ካፌ እኔ የምገኝበት አስፈላጊ ከሆነ እያንዳንዱ ቦታ መብት ነው። ለምን መተህ እዚህ እኛ ቤት አጠገብ ያለው ቦታ ላይ ለምን ታገኛሽ? እዛ ከፈለክ እንዴ እሱ ለአንተን የሚመለከት አንተ የማይመለከት ለምን የፈለኩበት መገኘት እችላለሁ። ይኸውልህ የኔ ወንድም እዚህ ጋር እኔ ጠያቂ ገንዘብ አለኝ ብለህ ምናምን ሰው እያነሱ ማምጣት አለ እንዴ? ዝም ብሎ እንዴ ካሜራ ምናምን ሰብስበህ ምን ልታስመሰክር ፈልገን? ለዛ ካፌ አንተ ስለምን ተገኘ እንዴ? እኔ ተገኘሁ በቃ አለቀ። እኔ ልጠቀም ነው ተገኘሁ። እኔ ተከተልከኝ ብያለሁ እንዴ? እኔ አንተን በቃ መጠቀም መብቴ ነው። እኔም አለቀ እንዴ ካፌ ምናምን ትለኛለህ? የትኛው ካፌ ሲጀመር እኔ ታየው? እኔ ማን ምን አቅልሃለሁ? ይኸውልህ አንተ እኔ ስወጣ እኔ ስገባ እኔ የምገኝባቸው ሰፈሮች በሙሉ ስትከታተለኝ የነበርክበትን ሁኔታ የኛም ባልደረቦች አንተን ስለጠረጠሩ ብቻ ማለት ነው አንተንም ሲከታተሉ ነው። እንግዲህ ነገርኩህ እኮ እኔ እንግዲህ አንተ በምትወጣ ሰዓት እኔ ወጥቼ ይሆናል እንግዲህ አለቀ። ይኸውልህ በምወጣበት ሰዓት በምገባበት ሰዓት አለመውጣት አለመግባት ያንተ ድርሻ። ይኸውልህ በዚህ ሁኔታ ላይ ማለት ነው እኔ አንተን አይደለም ማምነው። ኦኬ ህግ ጋር ነው መሄድ የምትፈልገው አይደል? ችግር የለውም። ምን አደረኩት ነገር አለ? አስፈላጊ ከሆነ እያንዳንዱ የስልክ ጥሪዎች ራሱ ትሬስ እንዲደረጉ እናደርጋለን። ሰማኛለህ አይደለ? ምችል አይመስለኝም። እሱን እናያለን። የኔን ችሎታ አንተ አይደለም የምትነግረኝ። ትሰማኛለህ? አንተ አይደለም የኔን ችሎታ የምትነግረኝ። እየሰማኝ ነው አይደል? ይኸውልህ ማን እንደሆነ ካላቀም ምን ከኔ እንደምፈልግ አላቀም። በመጀመሪያ እያንዳንዱን ነገር ትነግረኛለህ። እየሰማኝ ነው? ለምንድን ነው ስትከታተለኝ የነበረው? ንገረኝ። ለምንድን ነው ስትከታተለኝ የነበረው? ንገረኝ።
ንገረኝ። ከኔ ምንድነው የምፈልገው? ማን ላከ? ንገረኝ። ማን ላከ? እኔ ምንም አቀል ነገር አላቀህም። ልቀቀኝ። በህጋም እኔ ከዚህ በኋላ በትዕግስት እንደወራ አትጠብቀኝ። ህግ ባለበት ሀገር ለሰው መንካታቸው ህግ ባለበት አዎ፣ ህግ ባለበት ችግር የለውም። ህግ እኔ መሄድ መምጣት፣ ካፌም መግባት፣ መራመድ ምን ማለት በዚህም ጋር ማለት መብቴ ነው፣ አይመለከትም። ይኸውልህ የኔ ወንድም እኔ ከዚህ በኋላ ማለት ነው በትዕግስት እንዳናገር አትጠብቅ። እና ወንጀለኛ አይደለም። ምን ወንጀል ሰራው? ተከታተልኩ አይደለም ነው የምትለኝ? አዎ ምን ወንጀል ሰራ? አገኘ ዝም ብለህ ሰው ታንቃለህ እንዴ? ህግ ባለበት ሀገር እንዴ? እኔ እዚህ ቦታ ላይ የማምነው አንተን አይደለም ከኔ ጋር የሚሰሩትን ሰዎች የኔ ስራ ባልደረቦች። እኔ ደግሞ እውነት አለኝ፣ አለቀ። ፈጣሪ አለ ከኔ በእውነት ፈጣሪ ካንተ ገንዘብ አለኝ ምናምን ብለህ በቀጠርካቸው ሰዎች አስፈራርተህ እየደበደብክ እንጂ። እሺ ችግር የለውም። ይኸውልህ እያንዳንዱ ስላንተ ያለኝን ማስረጃ ወስጄ ለፖሊሶች ከመስጠቴ በፊት እኔ ምንም የለህም ማስረጃ። ምንም ማስረጃ የለም። እርግጠኛ ነህ? አስፈላጊ ከሆነ አምጥቼ ላሳይ ይችላል። እኔ ያለሁበት ቦታ ላይ ስትገባ እኔን ባይነ ቁራኛ ገባው። እንደዛ ከሆነ የምታስበው ማለት ነው በጭፍን እዚሁ አንተን መጋዘን አስቀምጬ ስቀጠቀጠህ እውላለሁ። እንደዛ ከሆነ የምታስበው ህግ ባለበት ህግ አለ እኮ ህግ አለ። አንተ የምትለው ህግ መጥቶ እስቲ ይድረስልህ። ስለዚህ አንተ በህግ አታምንም ማለት ህግ የህግ ሰው አይደለህም ማለት ነው። የኔን የህግ ሰው የመሆንን አይደለም አንተ ይኸው እንግዲህ ካሜራ ቁጭ አድርገህ ይሄ ካሜራ እኮ ይወጣል። እንደዛ የምታስብ ከሆነ አንዴ እዚህ ጋር ጠብቀኝ። እመጣለሁ። እዚህ ጋር ጠብቀኝ። ዝም ብለህ ያስፈራል። ይኸውልህ ይህንን ቪዲዮ በቀስታ ተመልከተው። እየሰማኝ ነው? ተመልከተው። ይሄን ቪዲዮ ተመልከተው እኮ ልቀቀኝ። እንዴት ሊያው ይዘኝ እንዴ? እነዚህ ቦታዎች ላይ ይኸውልህ ዝቅ ብለህ ይሄንን ነው እያልኩ ያለሁት። እየሰማኝ ነው? ተውኝ እንዴ እያየሁት ነው። እየሰማኝ ነው አይደል? በቃ አትንከኝ። አየዋለሁ። እዚህ ቦታ ላይ አየኸው አይደል? ይሄ አንዱ ቦታ ነው። ከዛ ቀጥልልሃለሁ። ና ይኸው ይሄኛውን ቦታ ደግሞ ይኸው ንገረኛ። ንገረኝ። ይሄም አጋጣሚ ነው። ይሄም አጋጣሚ ነው። ጥሩ ችግር የለውም። 3ኛ 4ኛ 5ኛ አወጣልሃለሁ። ግን እስከ መቼ አጋጣሚ ነው እንደምትለኝ ይኸውልህ ሙሉ ቀን እየቀጠቀጥኩኝ አጋጣሚዎችን ሁላ እንድትረሳ ነው ማደርግ። እየሰማኝ ነው አይደል? እየሰማኝ ነው ወይ? ማነህ? ምንድነህ? ንገረኝ። ማን ላከ? ንገረኝ። እንደዚህ መሆን ማፈልግ ከሆነ ከመጀመሪያ ጀምሮ አንድ ጥያቄ ልጠይቅ። በመጀመሪያ ስምህን ንገረኝ። እኔን እየተከታተልከኝ እንዳልሆነ ለማስረዳት ሞክር። ካመንኩ በሰላም በሩን ከፍቼ ልትሄዳለህ። አንድ ሰው አይዘህም እዚህ ቦታ ላይ ካሉት ሰዎች መካከል። አለበለዚያ ግን ምንም የምትናገረው ነገር ከሌለ ወደ መጋዘን እንሄዳለን። ከዛ በኋላ እዛ በቀጥታ በሰላም በጸጥታ ያናግሩሃል የኔ አባሎች ማለት ነው። እየሰማኝ ነው አይደል? እየደበደባችሁ እንደ ቅድሙን ተልከሉ ነው። አሪፍ ተበካቤ ይደረግልሃል። ወንጀል ነው እየሰራችሁ ያላችሁ። ሰው ላይ እንደዚህ አትችሉም። በቃ ማድረግ እንኳን አንተ አይደለም የህግ አካልም ሰው መምጣት አይችልም። በመጀመሪያ እያስፈራራህ ነው። ዝም በልና የምጠይቅን ብቻ መልስልኝ። ንገረኝ። የምጠይቅን ብቻ መልስ። እየሰማኝ ነው? የምጠይቅን ብቻ መልስልኝ። ንገረኝ። ስምህ ማን ነው? እየሰማኝ ነው አይደል? ስምህን ተናገር። በላይ። እሺ በላይ እንዳነከኝ። እሺ ከዚህ በኋላ በቃ ከፈለክ እነግርሃለሁ ነው የምፈልገውን ነገር። ጫፌ እንዳነከኝ። እሺ ማን ነህ? ንገረኝ። ከየት ነው የመጣኸው? እኔ ለምንድን ነው ስትከታተለኝ የነበረው? እያንዳንዱን ነገር ተናገር። በቃ እኔ ታዝዤ ነው። እኔ በቃ አስወግደው ተብዬ ተልኬ ነው። እኔ የማውቀው ነገር እኔ አላውቅም። ምን አንተ ምንም የማውቀው ነገር የለም። ቆይ ምን እያልከኝ ነው ያለው? አልገባኝም። አስወግደው ተብዬ ነው ማለት ለምን ነው የምታስወግደው? ማን ነው አስወግደው ያለ? ንገረኝ። እኔ አላውቀውም። በቃ በስልክ ነው ደውሎ እንደ ተሰዋለ ምናምን ብሎ አድራሻህን ሰጠኝ። በቃ አለቀ። አሳቻ ሰዓት ስታገኝ ምናምን ጠብቀህ አስወግደው አለኝ። በቃ እንደዛ ለዛ ነው የተከታተልኩ። በቃ አለቀ። እኔ አላውቀውም። ስለዚህ የማታውቀው ሰው ድንገት የሆነ ሰው ተነስቶ ግደልልኝ ካለ ሄደህ ትገላለህ ማለት ነው። እኔ በቃ ገንዘብ ነው የምፈልገው። እኔ ገንዘብ በእንትን አስገባልኝ። የገባልህ ገንዘብ አለ? አዎ አስገብቶልኛል። ስንት ብር አስገባልህ? 50 ሺህ ብር አስገብቶልኛል። ቀብድ ብሎ 50 ሺህ ብር አስገባልኝ። ከዛ ስራው ካለቀ ደግሞ በኋላ 50 ሺህ ብር ምናምን ጨምርልኛል። ስለዚህ በ100 ሺህ ብር እኔ ልገለኝ ተስማማ ማለት ነው። ማን ነው ሰውየው? እኔ አላውቀውም። በስልክ ነው በቃ ያዘዘኝ። ብር አስገባልኝ፣ ፎቶን ቴሌግራም ሌላ ከዚህ ምናምን በቃ አለቀ። ግደሉ ምናምን አለኝ። አለቀ። አዎ ሰውዬ እየቀለድክ ነው እንዳለ ንገረኝ አልከኝ። እየነገርኩ አይደል እንዴ? እየቀለድክ ነው ወይ ያለኸው? ንገረኝ። ይኸውልህ እያንዳንዱን ነገር በሰላም አውራኝ። ከዛ በኋላ አንድ ሰው አይነካም። እየነካኝ ነው እኮ አሁንም። እሺ እንደዛ ከሆነ ይሄው ተውካል። በቃ ይሄው እየነገርኩ ነው። አላውቀውም። እኔ በስልክ ነው የደወለልኝ። ስልክህን ሰዎች ሰጥተውኝ ነው ምናምን ብሎ አወራኝ። ከሌ የሚባል ሰው ሰጥቶኝ ነው ምናምን አለኝ። በቃ ስራ ምንድን ነው አንተ? በቃ እኔ ሞተረኛ ነኝ። ዋናው ስሬ ሞተረኛ። ከዚህ ምንም ስራ እሰራለሁ። በቃ እሰራለሁ። በቃ ሰው ይሄን ስራ ሲለኝ እሰራለሁ።
ማስፈራሪዎችን አስፈራራለሁ። በቃ የሚወገር ሰው ሲኖር ምናምን ነገር በቃ አለቀ እገላለሁ። እንዴ እኔ በቃ ስራዬ ነው ይሄ። እሺ አሁን ይኸውልህ እኔ ቀልድ አይደለም የጀመርኩት እዚህ ጋር እየሰማኸኝ ነው። እያንዳንዱን እርምጃዬን ስትከታተለኝ ነበረ። የኔ ፎቶ ተልኮልህ ነበር። ማን እንደላከልህ ትነግረኛለህ እኮ? ማን እንደላከ አላውቅም እኮ ነው የምልህ። ቴሌግራም ላይ አንዴ ላከው፣ ከዛ በኋላ አጠፋው፣ ደለተው። በቃ አለቀ። የጠፋውን ብቻ ያጠፋልህን አንዴ የተላከልህን ብቻ ይዘህ አንተም ልትገልህ ተነሳ። እኔ ወዲያው የተላከልኝን ፎቶ ሴቭ አደረኩ። ከዛ በኋላ በስልክ ነው የማወራው። በቃ አለቀ። በስልክ ነው የምታወራው? ስልኩን ከፈለጋችሁ ስልክ ውስጥ አለላችሁ። ጥሩ፣ እንደዛ ከሆነ ስልኩን ትሰጠኛለህ። ግን ደግሞ ይኸውልህ እኔ እናንተ እዚህ ጋር አናበቃም። ወሬያችንን እና ምን ፈለግ ከዚህ ምን ልንገርህ? ከዚህ በላይ በቃ እለቅሃለሁ ብለሃል። እያንዳንዱን ነገር እንድነግርህ ከነገርከኝ እለቅሃለሁ አልክ። ነገርኩህ፣ ልቀቀኝ። ስለዚህ ከዚህ ውጭ የምታውቀው ነገር የለም። እኔ ምን አገባኝ? እኔ ሌላ የሰውየው ማንነት ንገረኝ። የሰማኝ ነው። የማይሆን ነገር እኔ እንዳደርግ አታድርገኝ። የሰማኝ ነው። የማይሆን ነገር እንዳደርግ አታድርገኝ። እጄ እንዳሳስት አታድርገኝ። ይኸውልህ እዚህ ጋር አንተ ምንም አይነት መብት የለህም። እየሰማኝ ነው አይደለ? በህግ አምላክ ምናምን የምትለውን ዲስኩራን እዛ በቃ ነገርኩህ እኮ። ከዚህ በላይ እሺ ምንድን ነው ፈልገው? እኔ ማን ነው ይሄ ሰውዬ ንገረኝ። እኔ አላውቀው። ና እዚህ አይደለም አንተ የምትወረው። ሲጀመር ወደ መጋዘን ሄደን ነው የምናወራው። ኧረ በህግ አምላክ ነቀቁ።